ሰላም 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 ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላምታ ይድረስልኝ። እንዴት ናችሁ? እንግዲህ እኔ ፈጣሪ መስገን ደህና ነኝ። ያው ዛሬ በአዲስ ቪዲዮ መጥቻለሁ። እንደተለመደው እናንተም እንግዲህ ላይክ፣ ሰብስክራይብ እያረጋችሁ ከመጀመሪያው ላይክ ቤተሰብ ያላረጋችሁ ቤተሰብ እያረጋችሁ ደውል ምልክቷን ተጫኑ። ቪዲዮን ተወደዳችሁ ደግሞ መጨረሻ ላይ ላይክ አርጉ እና ያው ዛሬ በአዲስ ቪዲዮ የመጣሁበት ዋና ምክንያት ያው እንግዲህ እንደምታውቁት ነው። በዩቲዩብ ቆይታችን መጨረሻ ላይ የሰርፕራይዝ ዋጋ አላትና ዩቲዩብ ሰርተን መጨረሻ ላይ ወደ ዋና ወደ ፓርትነር የምንገባበት መሆን የምትባል አንድ ቻሌንጅ አለችና እሷን አልፈን ወደ ዋናው ወደ ፓርትነር የምንገባበት ቻሌንጇን እንግዲህ እኔ አልፌ ያው ዛሬ ለእናንተ የምስራች ልነግራችሁ ነው የመጣሁት ማለት ነው። ያው ደስታዬ ደስታችሁ እንደሚሆን ተስፋ አደርጋለሁ እና እግዚአብሔር ይመስገን ያው ከብዙ ወራት በኋላ ዩቲዩብ ተቀበለኝ ማለት ያው እኔ ሰዓት ፕሮሰስ ላይ ነው እንጂ የሞኒ ፕሮሰሱን በሰላም ነው ምንም ያለ ምንም ነው የተቀበለኝ ማለት ነው። እግዚአብሔር ይመስገን። ምክንያቱም ያው እኔ የራሴ የሆነ ነገር ነው ያው አነሰን በዛም የራሴ ነው የቀረብኩ ማለት ነው። ብዙም የሌላ ቪዲዮም ሆነ የፎቶ ምንም የተጠቀምኩት ነገር የለም። ያ ስለሆነ በቀላሉ ሆኖ ፕሮሰስ አልቋል ማለት ነው። ያው እኔ ትንሽ ያዳገተኝ የነበረው ሰዓት ላይ ነበር። በጣም ሰዓት አልሞላ ብሎኝ በጣም ያው ረጅም ወራቶችን የፈጀብኝ በጣም ማለት ተስፋ እስከ መቁረጥ ደረጃ ነበረ። አንዳንዴ ምንም የማይሰጥበት አጋጣሚም ነበረ እና ላይቭ ላይ እንውላለን፣ ግን ነው ሰዓቱ ምንም መሀል አልነበረም። በቃ ብቻ ያ ሁሉ አልፎ ዛሬ እግዚአብሔር አምላክ እንግዲህ ደስታዬን ያው ሰጥቶኛል። እግዚአብሔር ይመስገን እና በዚህ አጋጣሚ ያው እናንተንም ለማመስገን የመጣሁት እናንተንም አመሰግናለሁ ቤተሰቦቼ። ያው ግዴታ ነው የኔ ውጤት ብቻ ሳይሆን የብዙሃን ውጤት ነው። እንግዲህ ብዙሃን ነው ያው ዩቲዩብ ላይ እኔ ዝም ብዬ ቪዲዮ ከፍቼ ብቀመጥ ምንም ትርጉም የለውም። እናንተ መታችሁ ካላበረታታችሁ ምናምን በቃ አይደለ የጋራ ስራ ስለሆነ ሁላችሁም በጋራ ማመስገን አለብኝ ማለት ነውና በጣም ነው ማመሰግናችሁ እና በጣም ነው ማመሰግናችሁ። በተጨማሪ ደግሞ ያው የሞኒ ፕሮሰሱን በሰላም እንዲያልቅ ያገዘኝ ወንድማችን አለ። እሱም ዩቲዩበር ነው። በጣም ነው ማመሰግነው። ክበርልን እላለሁ። እንግዲህ ያው ስሙን ለመጥቀስ ያው ፍቃድ ስላልወሰድኩኝ ነው ዝም ብዬ ቪዲዮ እየሰራ ያለሁት እና በጣም ነው ማመሰግነው። በእኔ በዩቲዩብ ስም አመሰግነዋለሁ። ባለበት እግዚአብሔር ይጠብቀው፣ እውቀትን ያስፋልክ እላለሁ። ተጨማሪ ደግሞ ያው እንዳጠቃላይ ዩቲዩብንም ያው የዩቲዩብ ቤት ፓርትነሩንም አመሰግናለሁ ስለተቀበሉኝ ወደው ፈቅደው ያው እንግዲህ ስለቀላቀሉኝ የዩቲዩብ ካምፓኒንም አመሰግናለሁ። አይደለ መመስገን አለበት እና እንግዲህ ከዚህ በኋላ ያው ከኔ የሚጠበቀው መስራት ነው። ሰርች ደግሞ ለፍሬያማነት መብቃት ነው። አሁንም እንግዲህ ያ የሚሆነው በእናንተ እገዛ ነው። ያው እንደ በፊቱ እገዛችሁ ሳይለየኝ አብረን እንደዚሁ ከቀጠለን ያው ሁላችንም ውጤታማ እንሆናለን ብዬ ተስፋ አደርጋለሁ። ምክንያቱም እኔ ዛሬም ሆኖኛለሁ እና ብዬ ዝም ብዬ ያው ዘና ማለት ሳይሆን እንደውም ይበልጥ እንድሰራ ነው አሁን ላይ ሞራሌ የሆነ ለኔ ማለት ነውና ያው ሞራሌ ደግሞ እናንተ ናችሁ። ቤተሰብ ነው፣ ከስር ኦዲየንስ ነው። ኦዲየንስ ከሌለ ምንም አይደለም። ዩቲዩብ ከፍቶ ቁጭ ማለት ነው። የምናቀርበውን አነሰን በዛም እንግዲህ ለኛ ድጋፍ የምትሆኑ እኛ እንድንበረታ እንድንሰራ የምታደርጉ እናንተ ስለሆናችሁ አሁንም ድጋፋችሁ አይለኝ። ሼር በማድረግ ቪዲዮዎችን በማየት ሌላ አይደለም። በቃ በዚህ ከተባበራችሁ እኛም እናድጋለን። ያው ብዙዎቻችን እንግዲህ ታውቃላችሁ መዳም ኩሽና ነን እና ከዚህ እንድንወጣ በሀገራችን ገብተን አሪፍ ስራ እንድንሰራ አሪፍ ስራዎችን እንድንሰራ እንድታግዙ ነው ያው ወደ እናንተ ማቀርበው አጥሬን ማቀርበው ማለት ነው። እና ያው እኔም ዩቲዩበር ነኝ አይደለ? እኔም አግዛለሁ፣ ታግዙኛላችሁ። እኔም ማገዝ ባለብኝ ያው ጀማሪዎችን እርስ በርስ ተደጋግፈን ማደግ አለብን። ጀማሪዎች እኩል ማደግ አለብን እና በዚህ አጋጣሚ ደግሞ ያው ሞኒው ፕሮሰስ ላይ የነበራችሁ ትንሽ ያው በተለያየ አጋጣሚ በተለያየ
በትንሽ እንትኖች ወደ ኋላ የቀረባችሁ እህት ወንድሞቼ የእናንተም ተሳክቶ እንግዲህ ደግሞ ያው በቅርብ ጊዜ የምስራች እንደምትነግሩን እንኳን ደስ ያለሽ እንኳን ደስ አለክ በለኝ በይኝ በሚል ቪዲዮ እንደምትመጡ ተስፋ አደርጋለሁ እና በርቱልኝ። ያው ተስፋ ለመቁረጥ ነው ዩቲዩብ ላይ ተስፋ ለመቁረጥ ነው። ያው ማንኛውንም ስራ ዩቲዩብ ብቻ ሳይሆን ማንኛውንም ስራ ላይ ተስፋ ካልቆረጥን አስሬም ብንወድቅ አስሬ መነሳት እንዳለብን ነው ማመን ያለብን እና እስከ መጨረሻው ጠበታ ድረስ መጓዝ ነው። ያሁኑ ለአንዱ ባይሳካ ሌላ ከስር ሌላ መጀመር ነው። ይሄ ነው በቃ የሰው ልጅ ተስፋ አይቆርጥም። ተስፋ የሚቆርጠው ያው የሞተ ሰው ብቻ ነው እንጂ በህይወት እያለን ተስፋ መቁረጥ የለብንም። በማንኛውም ባመንበት ነገር ላይ ተስፋ አድርገን ነገ ሌላ ቀን ነው ብለን እንደ አዲስ መጀመር እንዳለብን ራሳችንን ማሳመን አለብኝ ብዬ አምናለሁ በእኔ ማለት ነው። ስለዚህ ሁላችሁም በርቱልኝ። ያው ተጋግዘን አሁንም ወደፊት ጉዞ ወደፊት ነው። ስለነበረን እንግዲህ በጣም አመሰግናለሁ። ቪዲዮችን ስለተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እንዳይለይኝ እጅግ አድርጌ አመሰግናለሁ።